ሰላም ጤና ይስጥልኝ ውድ የመረጃ ቻናል ቤተሰቦች እንደምን ቆያችሁ? በዛሬ አዲስ መረጃ ይዤ ወደ እናንተ መጥቻለሁኝ። ከመረጃዎቹ ጋር አብራችሁኝ ቆዩ። በዛሬ እንግዲህ ይዤ የመጣሁት አዲስ መረጃ ከዚህ ቀደም ነብይ አሜን የተባለ ግለሰብ ሐዋርያው እስራኤል ዳንሳን ሲተች እንደነበረ የሚታወስ ነው። ሐዋርያው እስራኤል ዳንሳን ሲተች የነበረበት ምክንያት ደግሞ የተለያዩ ጥቅሞችን ለማግኘት አስቦ እንደነበረ ስናወራ እንደነበረ የሚታወቅ ነው። ዛሬ እንግዲህ ከዚህ በፊት ነብይ አሜን ይህንን ንግግር ካደረገ በኋላ ለዚህ ስራው ደግሞ በቼክ ገንዘብ እንደተቀበለ በባለፈው ቪዲዮአችን ላይ አውርተን ነበረ። ዛሬ እንግዲህ በቀጥታ ይህን ጉዳይ ደግሞ ይበልጥ ለማጣራት ሞክረን ነበረ። በማጣራቱ ሂደት ላይም በቀጥታ የሚመለከተውን ግለሰብ ነብይ አሜን የተባለውን ግለሰብ በስልክ መስመራችን ልናገኘው ችለናል። አሜን የሰጠውን ምላሽ አድምጠን አንዳንድ ሀሳቦችን የምንነጋገር ይሆናል። ከዚህ ቀጥሎ የሚመጣውን የድምጽ ልውውጥ እንድትሰሙት እንጠይቃለን። ሄሎ ጤና ይስጥልን። ሰላም ነህ? እንዴት ነህ? አሜን አይደለ? እሺ አዎ። ማን ነው? ከመረጃ ቲዩብ ነው የምደውልልህ። ከመረጃ ቲዩብ ነው የምደውልልህ። ሰላም ነህ? ይባረክ። እግዚአብሔር ይመስገን። በባለፉት አንዳንድ ዩቲዩብ ቻናሎች ላይ ያወራሃቸውን ነገሮች አይቼ ነበረ እና እኔም ከዛ ተነስቼ አንዳንድ ነገሮች ለቅቄ ነበረ። ወደ ሌላ ቻናል ደግሞ እንደገና ሄደ አንዳንድ የይቅርታ አይነት ስሜት ያዘሉ ነገሮችን ስታወራ ሰምቼ ነበረ። ኦኬ። ይቅርታው ማለት ይቅርታ ያዘለ ነገር ማለት ነብይ እስራኤልን እኔ ክፉ አድርጌ ሳይሆን እውነት ነብይ እስራኤልም ሆነ እሱ ለኔ ሰይጣን አይደለም ጠላት ወንጀል እኔ ያልኩት እዛ ላይ አንደኛ በኔ ንግግር ብዙዎች አዝነው ከሆኑ ምናልባት ትላልቅ ለወንጌል የተገረፉ የኔ ሀያት እንኳን የወንጌል አርበኛ ነው። እንደዚህ አይነት ደግሞ ትውልድ በማወጡት የእግዚአብሔርን መንገድ እየተረቡ ያሉ ሰዎች አዝነው ከሆነ በምን ነው ያወራሁት? ያ ደግሞ ኦሬዲ ሚዲያውን ሙሉ የለቀቀ አይመስለኝም። ከዚህ ቀደም በተለያዩ ቻናሎች ላይ አንተ ስታወራ የተለቀቁትን ነገሮች እኛም እንደማጣቀሻ አድርገን ያለውን ነገር ስንለቅ ነበርና ምናልባት ደግሞ ምን ወንድሜ እኛ እግዚአብሔር አገልጋዮች ነን። እውነት ነው። ይቅርታ ሁሌም ከኛ አይጠፋም አይለይም። ጥፋተኛ እኔ ለምሳሌ ሺህ ጊዜ ይቅርታ አደርጋለሁ። ምክንያቱም ይቅርታ ልብ ይገባል አንድ አገልጋይ። እውነት ነው። አሁን በእርግጥ የደወልከው እዚህ ከትላንት ወዲያ ነው ምንድነው ሀገረኛ የሚል ዩቲዩብ አለ። እሺ ጉራማይሌ ብሎ እኔ ጋር እንደዚህ ደውሎ እኔ አሁን በስልክ አላወራም። በጣም የማይሆን ነገር ነው የሚያወሩት። የተለያየ ነገር ብሎ ለጥቅማቸው ብሎ ለማወጣጣት ቆርጦ አብሶ ከኔ ጋር ያወሩትን ንግግር እንኳን በስርዓት አላስተላለፉም። ኦኬ። ህዝብ ላይ ስሜን ሰው እንዳይቀበል ምክንያቱም ወንጌል አይቆምም። እኔ እንደፈለኩ ብቆም እውነትን ነው ያወራው። ውሸት የተናገርኩት የማፍረው ነገር የለኝም እና ጓደኛ ያለ ሻሽመኔ ልጅ አብሳ ይባላል። እሺ። እና ስልክ የኔ ዘግቶ ነበረ። እሺ። የሱ ስልክ በወረቀት ጽፎ እየሰጠኝ ነበረ። ቼክ ወስዷል ብሎ ያው እያሰራቸው ነበረ። የውሸት ዜና ማለት ነው። እዛ ጋር የተፈጠረው ነገር ምንድነው? ትክክለኛ ከሰውየው ጋር የነበረ አንድ መነጽር ያደረገ ሰው በጥቁር መኪና ቼክ መኪናው ላይ አስደግፎ ሲጽፍ የሚያሳይ ቪዲዮ ነው። እነሱ ቪዲዮን በደንብ እናንተም ይሁት ቼክ አይደለም ወረቀት ብታሽ ወረቀት ነውና ከይሄ ፖስታ የለችም። ከፖስታ ነገር ላይ ቆርጦ ነው ስልኩን ጽፎ የሰጠኝ። ቼክ እኮ ስትፈረም ወዲያው እንደዚህ ተጽፎ አይሰጥም እኮ ያን ተጋርግታችሁ እንዴ ጽፎ ሰው ቼክ እንዲህ ብሎ ይሰጣል። ኦኬ። ስለዚህ አሁን ዙም አድርጋችሁ አቅርባችሁ ደግሞ ጓደኛዬ ነው ቼክ በወስድ እንኳን ቼኩ የምንድነው ነው ምንድነው ነው መታወቅ ቼክ ነው። አሁን አንተን አላውቅም ላግዝልህ ተብለህ ብትሰጠኝ አገልጋይ ነኝ እኔ እኮ ወይ የተለያየ ነገሮች አሉ እኮ እንዲህ ቼክ ወስዷል ተብሎ ተጨባጭ የሌለ መረጃ እኔ አሁን ምን መሰለህ የምፈልገው ማለት እዛ ጋር የተፈጠረው ነገር እውነተኛ አሁን እንደዚህ አንተ ሐዋርያው እስራኤል ዳንሳ እንደዚህ ነው ብለህ ለተናገርክበት የኔታ ከፍሎክ ነው ወይንስ ሌላ ነገር ነው እዛ ጋር የተፈጠረው? እነሱ ያውላ እንደዚህ አይነት ነገሮች እግዚአብሔርን መፍራት አለባቸው እናንተ ሚዲያዎች። ለምን መሰላችሁ? የኔታም ምንም አይነት ነገር ለሰው የከፈለው ነገር
10 ሳንቲም የለም ለማንም ከፍሎ አይደለም ተጋጀው አንተ አሁን ከፍለኝ እኮ አይደለም እያወራው እየተናገርኩ ያለው እውነቱን ልታወጣ አስበህ ከሆነ እውነቱ ይሄ ነው በእውነቴ ነው ቡና እየጠጣው ነበር እኔ ከልክ እያለፈ ይሄ ልጅ ከዛሬ 10 ዓመት በፊት ነው ማቀው ኦኬ እና ሰላም አለኝ ስልኬ ዝግ ነው ባትሪ ቻርጅ አድርጌያለሁ እሺ ስለዚህ ስልኩን ነው ጽፎ የሰጠኝ ስልኩን ሲሰጠኝ እንዴ ወስዷል እንደዚህ ብር ወስዷል ቼክ ሌላ ራሳቸው ከላይ አስቀምጠው እዛ ጋር የትኛው ቼክ ነው እጁ ላይ ይዟል እስቲ ያው እጁ ላይ ያለው ቼክ አለ ስለዚህ የውሸት መረጃ ነው ልጁ ጋር ስልኩን ልክላለሁ መደወል ትችላለህ ኦኬ እሺ የከፋ ወንድም ነው ዘማሪ እሺ ገርም ነገር ልጁ ኦኬ ልጁ የከፋ ሚደቅሳ ወንድም ነው ታናሽ ወንድሙ ነው ኦኬ እሺ 10 ዓመት በፊት ነው የማውቀው እሱ ኦኬ ስለዚህ እንደዚህ አይነት ችግር ዝም ብሎ የሰው ስም ልጁ የሥራ ሰው ነው እሺ ሰርቶ የሚኖር ሰው ነው እሺ ለመንግስትም እየተቀበለ ያለ ባለ ሀብት ነው የሥራ ሰው ነው እሺ ስሙን ማጥፋታቸው ተገቢ አይደለም እሺ እኔ አሁን የሰጠኸኝን መረጃ አለቀዋለሁ ፈቃደኛ ከሆንክ ማለት ነው ምክንያቱም አሁን ለምን መሰለህ ስም ገንዘብ ለምን ወሰድክ ተብለህ ማወቀስ የለብህም ገንዘብ ማን እንደሰጣ መጣራት አለብህ ኦኬ ዝም ብሎ የሰው ስም ማጥፋት ተገቢ አይደለም እኔ እንደፈለጉ ይበሉ ግን የሰው ዝም ብሎ ስም ማጥፋታቸው በጣም ተገቢ አይደለም ኖር ነው እሺ ሌላ ጥያቄ ልጠይቅህ ማለት ሐዋርያው እስራኤል ዳንሳን አንተ የኔታ ቲዩብ ላይ አንዳንድ ነገሮችን ተጠይቀህ የመለስካቸው ወይም ደግሞ ስለ ሐዋርያው እስራኤል ዳንሳ ያወራሃቸው አንዳንድ ጥሩ ያልሆኑ ነገሮች ነበሩና እኔ ቀጥተኛ ሰው ነኝ የማወራው እውነትን ይዤ ነው እውነት ደግሞ እውነት ናት ምክንያቱም ከእውነት ዞር አይደለም የፈለገ ሰማይ ምድር ባይቀበል በእርግጥ እዛ ጋር የተናገርኩት አሁንም እኔ ያው ለሰማይ ማንንም ሰው ክርስቶስ ለሰው ልጅ በሙሉ ነው የሞተው እውነት ነው ለኃጢአት እኔም ትላንትና ጀርባ ታሪኬ እየበሰበሰ ነው ተቋል አሁን እሱ ሄዶ ኋላ ሄዶ አስገርዞ ምናምን የሚለው ማላቃቸው ነው ነገር ግን እግዚአብሔር ጳውሎስንም ሲያወጣ ጨካኝ ነፍስ ገዳይ ነበር አጥፊ ነበር ስለዚህ አሁን እስራኤል ምናምን እያሉ ሚዲያውን የሚያሞቁት እኔ ወንድሜ ነው ነገም ዛሬም በዚሁ አጋጣሚ ልንገር ጠላቴ አይደለም ሰይጣን አይደለም እሺ ስለዚህ በስሜታዊ ነው የሚባለው ነገር የዛኔ እነሱ የሚጠቀሙት አሁን እስካሁን እኮ ያልተውኝ ነገሮች አሉ እየተከታተሉ ሚዲያ ላይ እያስቀረጹ የድሮ ታሪክ ሰይጣን ክስ ባቆመበት ሰዓት ያንተን የድሮ ማንነትን እያመጡ እኮ አገልግሎት አይደለም ተመለስ ነው አሁንም እኔ አልተውኩም አሁንም ከተመለሰ እኔ እመለሳለሁ ኦሬዲ ለጥቻለሁ ይቅርታ ልባለኝ ነገር ዛሬም ከተመለሰ ሁለተኛ ወንጌል ለትውልዱ ምናስተላልፍ ሆነ እኔ እየታገልኩ ያለው ለሌላ ነገር ለምንም አይደለም ይሄንን እንድታቅ ሌላው ተከፍሎ ነው ምናምን ባለው ነገር ጌታ ምስክሬ ነው እኔ የማውቀው ሰው የለኝም ጓደኛ እንኳን የለኝም እሺ ለራሴ በእት ውስጥ ለራሴ ነኝ የማውቀው በዚህ ሰዓት ስለዚህ ይሄ ነው ዘመን ይባረክ ስለጠየቀኝ እሺ አንድ ጥያቄ ይቀረኛል አሁን አንተ በራስህ አመለካከት ሐዋርያው እስራኤል ዳንሳ አንተን ይቅርታ እንዲጠይቅ ነው የምታስበው ወይንስ አንተ እስራኤል ዳንሳን ይቅርታ መጠየቅ ነው የምትፈልገው ደካማ ሰው ነን ሁላችንም ደካማችን ከተመለስን ኢየሱስን ክርስቶስን ስሙን አስከብረን ለማለፍ ነው ለትውልድ በር ለመክፈት ነው የተቀበለው የተጠራነው ስለዚህ የኢየሱስን ስራ የሚሰራ ሰው ሁሉ ኳሊቲውን ይጠብቃል ግን በተለያየ መንገድ ላይ ወርቆ አሁን ለምሳሌ እሱን ሊጎዳው አይደለም ነው የወጣው ስለዚህ እሱን ላታዝነው አይደለም የወጣው ግን አሁን እሺ እንደዛ ተመለሰ እሺ ሰላም እሱ ያለው ነገር አስተካክሎ ከሆነ እኔ ሰይጣን አይደለም እሱ ወንድሜ ነው አካሌ ነው እሺ ለምሳሌ አንድ በሰብስ እጄን ቆርጫል ስለም እግሬ በሰብስ እግሬን ቆርጫል ስለም የኔ አካሌ ነው ዛሬም ነገም ራሱን ካስተካከለ እኔ ወደኋላ የምልበት ነገር የለኝም ወንድም እኔ ይኸው ለባለ ራእይ ነኝ ራእይ ደግሞ ሲባል አጋንንትን ማስወጣት የተለያዩ በሽታ መፈወስ ራእይ አይደለም ራእይ ማለት ጎዳና ላይ የወደቁትን የራሱ የሆነ ራእዮች ሊኖሩ ይችላሉ የተራቡትን ማብላት ችግር ውስጥ ያሉትን ነፃ ማውጣት ነው የኔ ራእይ ስለዚህ እኔ ባለ ራእይ ነኝ ከሱ ጋር የሚቀጥልበት ነገር ምንም የለም የሱን ነገር አሁንም እኮ ተቃውሜ ነው የወጣው ያስተካክል ከሆነ እንደ ወንድማዊነት እንመላለስ ይቅርታ ልንጠያየቅ እንችላለን እሱ ካስተካከለ ካላስተካከለ ግን
እንደዚህ አይነት ነገሮች ይከብዱኛል ለኔ። እሺ በሌላ ጥያቄ ካንተ ጋር በተመሳሳይ ደግሞ እዛው የኔታ ቲዩብ ላይ እና ሌሎች የኛ ቲዩብን የመሳሰሉ ቲዩቦች ላይ ወጥተው ስለ ሐዋርያው እስራኤል ዳንሳ ያወሩ እነ ማርታ አምዴ እነ ብልሃቱ እንደገና ደግሞ ሌሎችም ካንተ ጋር አብሮ ቁጭ ብሎ ለምሳሌ ብልሃቱ አውርቷል መሰለኝ አይደል የኔታ ቲዩብ ላይ። ስለዚህ ከነሱ ጋር የናንተ ማለት አንድ ህብረት ናችሁ ወይንስ በየግል ራሳችሁን ወክላችሁ ነው የወጣችሁት? እኔ ተባረክልኝ ያውላ እኔ ህብረት የለኝም ከማንም ጋር። እሺ እነሱ በራሳቸው ፍልድ ነው እዛ ጋር የሚቀርቡት ሁሉም የተለያዩ ሰዎች ናቸው ሚዲያ ላይ የቀረቡት። እኔን ማንም ጠርቶኝ ሚዲያው ሲያወራኝ አንዳንድ ነገሮች ሚዲያ ላይ መናገር ስላለብኝ ከማንም ጋር ህብረት የለኝም፣ ከማናቸውም ጋር ንግግር የለኝም። ምናልባት በአሁኑ ሰዓት የሚቀርበኝ ከባለፈው ሚዲያ በኋላ ብላቱን አውቋለሁ፣ በስልክ እንነጋገራለን። እሺ ስለዚህ ብላቱን በራሱ እይታ መጽሐፉ በተጎዳበት ነው። ኦኬ በተጎዳበት ተጎድቻለሁ ብሎ ነው የጀመረው። እኔም ደግሞ በራሴ የተጎዳውበት ነገር አለ፣ በመንፈሳዊ ነገሮች ላይ ነው የተነሳው። ስለዚህ ሁላችንም የተለያዩ ሰዎች እኔ ለምሳሌ እስከ መጨረሻው ማንም ብቃወም ተቃውሞውን አልደግፍም። የማንንም ስህተት ነው መቃወም ራሱ በራሱን የቻለ እሺ መመለስ ልብ ያስፈልጋል ነው የምለው እኔ የማንንም። ስለዚህ ከነሱ ጋር ህብረት የለኝም። ስልክ ተደዋውዬ አላውቅም። ጌታ ምስክሬ ነው። ከብላቱ ውጪ ማለት ነው። ኦኬ እንግዲህ የስልክ ልውውጡን እንዳደመጣችሁት ተስፋ አደርጋለሁኝ። በዚህ የስልክ ልውውጥ ውስጥ እንግዲህ ይህ አሜን የተባለው ግለሰብ በጣም እጅግ እኔን በጣም አስገርሞኛል። ምንድነው ያስገረመህ ብትሉኝ ይህ ሰው በጣም በቀላል መንገድ ይሄንን ጉዳይ ለማለፍ ነው እየሞከረ ያለው። ነገር ግን ይህ ጉዳይ እንደ ቀላል የሚታለፍ ጉዳይ አይደለም። ምክንያቱም ይህ ሰው የተቀበለው ቼክ ስለመሆኑ እርግጠኛ ሊያደርጉን የሚችሉ ነገሮች በተጨባጭ አሉ። ለምሳሌ አንድ ሰው እንዴት ነው በዚህ በሰለጠነ ዘመን ስልክ ቁጥር በወረቀት ጽፎ የሚሰጠው? ሌላው ደግሞ ይህንን ስልክ ቁጥር እንኳን በወረቀት ቢጽፍለት ይህ ሰው ከመኪና ወርዶ ከበስተጀርባ ሆኖ እንደገና ደግሞ በዛ ላይ ግራቀኝ እያየ እየተወዛገበ ነው ይህንን ወረቀት የሰጠው። ልብ በሉ፣ ይህ ሰው ስልክ ቁጥር ከሆነ የሰጠው ምን ያወዛግበዋል? ስልክ ቁጥርስ ቢሆን ቀጥታ ወደ አሜን ስልክ ወይ ቴክስት ማድረግ አሊያም ደግሞ አሜን ስልኩን አውጥቶ ስልክ ቁጥሩን ይመዘግባል እንጂ እንዴት ነው ስልክ ቁጥሩን በወረቀት ሊቀበል የቆመው? ይህ በጣም አስደንቆኛል። ይህንን እውነታ በእንደዚህ አይነት የልጅ ጨዋታ ማምለጥ አይቻልም። እዚህ ጋር የዩቲዩብ ቻናል ቤተሰቦች ልብ እንድትሉኝ የምፈልገው ነገር እኛ ለማድረግ የሞከርነው በእርግጥ ይህ ሰው ይህንን ነገር ካልፈጸመና ካላደረገ የዚህ ቻናል ቤተሰብ የሆናችሁ ሰዎች ከዚህ ነገር አእምሯችሁን እንድታጸዱና እኛም ደግሞ ለዚህ ሰው ያለን አመለካከት ለማስተካከል ነበር። ነገር ግን ጉዳዩ ሌላ ሆኖ ነው ያገኘ ነው። ይበልጥ አንዱን ስህተት ለማምለጥ ሌላ ስህተት ነው ሲሰራ ያገኘ ነው። ሌላው ደግሞ በጣም ያስደነቀኝ ነገር ይህ ሰው ከዚህ ቀደም ሐዋርያው እስራኤል ዳንሳን ሲቃወምና ስለ ሐዋርያው እስራኤል ዳንሳ የተለያዩ ትችቶችን ሲሰነዝር እንደነበረ በተለያዩ ማህበራዊ ሚዲያዎች ላይ ልንመለከት ችለን ነበረ። ከዛም የተነሳ ነው ስለዚህ ሰው ማጤንና ስለዚህ ሰው አዳዲስ መረጃዎችን ይዘን ወደ እናንተ መቅረብ የጀመርነው። ነገር ግን አሁን ምን እያለ ነው? ሐዋርያው እስራኤል ዳንሳን ሊተቹ የወጡ ብዙ እንደነ ብልሃቱ እንደነ ማርታ አምዴና እንደነ ፓስተር ሀብታሙና እነሱን የመሳሰሉ ሌሎች የሐዋርያው እስራኤል ዳንሳ ተቃዋሚዎች ወጥተው ሲቃወሙ ሆብሎ ከተቃወመ በኋላ አሁን ደግሞ እነኚህ ሰዎች ቢቃወሙም እኔ ተቃውሟቸውን አልደግፍም እያለ ነው የምናየው። እኔ ለምሳሌ እስከ መጨረሻው ማንም ቢቃወም ተቃውሞውን አልደግፍም። የማንንም ስህተት ነው መቃወም ራሱ በራሱን የቻለ። ሁለት ነገር ነው እያወራ የሚገኘው ይህ ሰው። ሐዋርያው እስራኤል ዳንሳን ተቃውሜ ነው የወጣሁትኝ፣ አሁን ግን ተመልሼ ይህንን ተቃውሞዬን አንስቼ ከሱ ጋር አብሬ አልቀጥልም። ከተመለሰና ሐዋርያው እስራኤል ዳንሳ እኔ የምለውን ነገር ከሰማኝ አብሬው ልቀጥል እችላለሁ፣ አለበለዚያ ግን አብሬው ልቀጥል አልችልም እያለ ነው። እንደገና ደግሞ እነኚህ ሰዎች ወይም ደግሞ አብረውት የነበሩት እነ ብልሃቱ እነ ማርታ አምዴ እነ ፓስተር ሀብታሙ ሐዋርያው እስራኤል ዳንሳን ወጥተው ሲቃወሙ መቃወማቸውን አልደግፍም፣ ትክክል አይደለም እያለ ነው። ይህ እርስ በርሱ የሚጣረስ ሐሳብ ነው። ስለዚህ አድማጮቼ በተወዛገበና በማስረጃ ባልተደገፈ ነገር ህዝቡን ካደናገረ በኋላ የተቀበለውን ገንዘብ ቼክ አይደለም ስልክ ቁጥር ነው በማለት በድጋሚ እንደገና ሌላ ስህተት ሲሰራ ነው ያየ ነው። ይህ የመረጃ ቲዩብን ሊያሳምን አልቻለም። ስለዚህ በቀጣይ የኬፋ ሚደቅሳ ወንድምን አግኝተን የምናነጋግረው ነው የሚሆነው። ለዛሬ ግን የአሜን ምላሽ አላሳምንንም።
ስለዚህ አሁንም ቢሆን እኛ ልንል የምንችለው ሐዋርያው እስራኤል ዳንሳን ለተቸበት የተቀበለው ገንዘብ ስለመሆኑ አሁንም አንጠራጠርም። ውድ የቻናሌ ቤተሰቦች በቀጣይ ሌሎች መረጃዎችን ይዘን እስከምንገናኝ ሰላም ቆዩን።